ልላት ይኸውልህ ምንም ነገር ከመጣን የጓደኛ አይደለሁ ከጎን ነኝ አለው። በቃ ይሄ ይስተካከላል። እሺ በቃ ተረሽ ቪዲዮውን ላኩ። ሄሮል ይላል አይደል? ይሄው ላስጨምርልህ። ትሰማኛለህ ናቲ? አንተ ሰው ሆነ አንተ ወንድ ሆነ እኔ እጅን ታነሳለህ። አንተ እኔን በጥፊ ትመታኛለህ። አሳይሃለሁ። አላወከኝም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ፈጣሪ ይመስገን ሰላም ነኝ። ዛሬ ቪዲዮ ቀርጬ ልፖስት የቻልኩበት ምክንያት በጣም ብዙ ስልክ እየተደወለ አንዳንድ ዛቻዎችና ማይሆን ነገሮች እየመጡብኝ ስለሆነ ነው። ማሜንም ጠርቼዋለሁ፣ ምክንያቱም ይሄን ነገር እንዲያውቅ እፈልጋለሁ። ብዙ ጊዜ ጫና የሚመጣው በተለይ ወንድ ልጅ ላይ ነው። ምክንያቱም ብዙ ጊዜ ሴት ልጅ ተሰሚ ናትና ምንም ማንም የሰማኝ ነገር የለም። በቃ እሷ እዛ ጋር ሰላም የምትባለው በእርግጥ ላይፍ ነበረን እንደምወዳት አውቃለሁ። ያንን ደግሞ ልክድ አልፈልግም። ሄሮልንም በጣም ነው የምወዳት። በዚህ ስህተት አለብህ ልትሉኝ ትችላላችሁ። ነገር ግን በጣም ብዙ ዛቻ ነው የደረሰብኝ። ማለት ማሜ ከመጣ በኋላ አንዳንድ ነገሮችን ማለት አሰማችኋለሁ። ምክንያቱም አሁን ላይ እኔ ለህይወቴ እየሰጋው ነው ያለሁት። አንደኛ ወጥቼ ሰርቼ መግባት እየቻልኩ አይደለም። ምክንያቱም ብዙ ነገሮች በቃ የተለያዩ ዛቻዎች ስልኬን ከየት እንደሚቀበሉ አላውቅም። አንዳንዴ ማለት በጣም የሚያስፈራ ነገር አለና እኔን የሚረዳኝ ሰው ነው ያጣሁት አሁን ላይ። እኔ አንደኛ ገና እንደተቀበልኳት ነው ያ ነገር የተፈጠረው። ማሜ ላይም በጣም ፈርጃለሁ ብዙ ነገር። በእርግጥ ጥፋት ሊኖርብኝ ይችላል። ለዛ ደግሞ ይቅርታ የምልበት ጊዜ አለ። ዝም ብዬ እንዲሁ ልጅ አለ ስለተባልኩ ማምን አይነት ሰው አይደለሁም። ምክንያቱም መጣራት አለበት። በዚህ ጊዜ እኔ ልጅ አለ ስለተባልኩ ዝም ብዬ ልጄን ተቀብዬ እሷ ያረገዘችውን የኔ ነው ብዬ መቀበል አልችልም። ስለዚህ የተለያዩ ዛቻዎች ቀርበውብኛል። አሁን ይህንን ቪዲዮ የምሰራው ከምሽቱ 1 ሰዓት ምናምን ላይ ጠርቼዋለሁ። ማሜን ቤት እየመጣ ነው። ከመጣ በኋላ ብዙ ነገሮችን የደረሱብኝ ዛቻዎች ሁሉንም ነገር አሰማችኋለሁ። እንግዲህ የማሳያችሁ ይሆናል። ካርታዬን መልስ ብላ እንግዲህ በጣም ትልቅ ጸብ ነው የተፈጠረው። እስከ መደባደብ ድረስ ራሴን ሁላ እስክስት ድረስ አንዳንድ ነገሮች ተከስተዋልና ብቻ ስለሁሉም ነገር በጣም ይቅርታ። ግን ወንዶችንም አንዳንዴ መረዳት የሚባል ነገር አለ እና ቤተሰብ ማለት ብዙም ልነካካ አልፈልግም። ነገር ግን የተለያዩ ዛቻዎች የደረሱብኝ ስለሆነ እናንተም ሁሉም ሰው ሊያቅልኝ የምፈልገው ነገር ብዙ ጊዜ ሴት ልጅ ብቻ ናት ተሰሚ። እኛ ወንዶችንስ ማን ነው ሊያዳምጠን የሚችለው? ማለት እሷ የተናገረችው ነገር ቪዲዮ ተለቀቀ ሶሻል ሚዲያ ላይ። ከዛ እኔ ላይ ነው ዛቻ በጣም ብዙ ነገር እየመጣ ያለው። አንድ ሰው እንኳን ደውሎልኝ እንዴት ነው ያ ነገር ምናምን በሰላም የሚያወራኝ የለም። ሁሉም እየዛተብኝ ነው። በጣም መጥፎ ስም እየተሰጠኝ ነው። እች ልጅ ተመርምራ እውነት እርጉዝ ትሁን አትሁን እንኳን አልታወቀም። በትላንትናው ዕለት የተፈጠረው ነገር በጣም ያስጠላ ነው። ማለት በትክክል ነገር እየተሰራ ነው ብዬ አላምንም። ምክንያቱም በጣም ትልቅ ጸብ ውስጥ ደርሰናል። ማለት በቃ ራሴን እስክትድረስ ነው በጣም ትልቅ ጸብ የተፈጠረውና ብቻ እንደዚህ ብዬ አሁንም እንደዚህ ባወራ እኔ ለሌላ ነገር ነው ብቻ የምትዝቱብኝ ሰዎች፣ የደወላችሁ በጣም ብዙ ላፊ ነገር የምትናገሩ ሰዎች ከአንድ ወገን ብቻ ሆናችሁ ይህንን ነገር ባታደርጉ ደስ ይለኛል። ምክንያቱም እኔ ወንድ ልጅ ስለሆንኩ ብቻ እኔ ላይ ሁሉም ነገር መምጣት የለበትም። ስለዚህ ካርታዬን ስጠኝ፣ የቤቱን ካርታ በእኔ ስም አዙር እያለች በጣም ከማሜ ጋርም ትልቅ ጸብ ውስጥ ገብተን ነበር። ይሄ ነገር ሊሆን የቻለው ከአንድ ወገን ብቻ ነው ሁሉም ነገር እየተፈጠረ የነበረው። ስለዚህ ይህንን ነገር አሁን ማሜን ጠርቼዋለሁ። ሲመጣ ማስረጃዎችን አሳየዋለሁ። የዛኔ የሚሆነውን ነገር እንግዲህ እናያለን። አሁን በጣም ጥሩ ስሜት ላይ አይደለም፣ ግን ተረጋግቼ ነው አሁንም ቢሆንም ማወራው። የማይሆኑ ነገሮች የዛኔ ተፈጥረዋል። አሁን ደግሞ እንደዛ እንዲሆን አልፈልግም። ምክንያቱም የተለያዩ ዛቻዎች ከዛ አንግል አይተውት ነው እየተደወለልኝና እየዛቱ ያሉት ብዬ አስቤያለሁ። ስለዚህ እኛን ወንዶችንም አዳምጡን። ወንድ ስለሆንኩ ብቻ በዳይ አልሁን፣ ተበዳይም ሊሆን ይችላለሁ። ስለዚህ እውነቱን ማወቅ መቻል አለባችሁ። ማሜ ከደረሰ በኋላ እንግዲህ እንቀጥላለን ማለት ነው ቪዲዮውን። እንግዲህ ቤተሰብ መጥቷል። አቤት መጣ። እንዴት ነህ? ሰላም ከመሸ አጣደፍኩ። ያው ትላንት በተፈጠረው ነገር ትንሽ ነገር አልነበረም እና በዛ ነው የጠራው። ትላንት ለተፈጠረው ነገር በጣም ይቅርታ። ትልቅ ነገር ነው የተፈጠረው መሀላችን። የተለያዩ ዛቻዎች እየመጡብኝ ስለሆነ ነው
ቀጥታ አሁን ማለት እንደተቀመጥክ እንደዚህ ምናምን እንኳን እንደናመጣ ምናምን ያላልኩበት ምክንያት ለህይወቴ ስለፈራው ይሄን ነገር ማስተካከል ስላለብኝ ነው አንተን የጠራው። ምክንያቱም የተለያዩ ስልኮች የተደወሉ ዛቻ እየደረሰብኝ ነው። እስኪ የተዛተብን አሳይ ማለት ወላውላ ማለት ነው። የተደወለውን ስልክ አሳያለሁ፣ ዛቻውን አሰማለሁ። ተው ሌላው ቢቀር አንተ ወገና ይቆምክላት ማለት ማፈቅራት ፍቅረኛ ሄሮል እንኳን ዝታብኛለች በቴሌግራም ማለት ነው። ምክንያቱም ስልክ አላነሳውላትም። በጣም የምትናገራቸው ነገሮች በእርግጥ ትክክል ትሆን ትችላለች እኮ ግን የምትናገራቸው ነገሮች ካንተ ጋር ተቀምጬ በጣም ዝታብኛለች ይዛኔ። ስለዚህ ያዛቻ ደግሞ ከተግባር አይተናነስም። ስለዚህ ቪዲዮ ፖስተሃል። አሁን ደግሞ እኔ እውነታውን ላንተ ካርታው አለ በእኔ ስም የሆነውን ካርታ ሙሉ መረጃ አምጥቼ ያሳይሃለሁ። ሲቀጥል ደግሞ እዚህ ጋር የእሷን ድምፅ አሰማለሁ። ማሜ አንተ አሁን ያላወቅከው ነገር ጓደኛ ነኝ በጣም እኔ ወይ እሷ ላይ ልጫወትባት ምናምን። በእርግጥ ያ ያደረኩት ነገር ትክክል ላይሆን ይችላል፣ ግን ሰሊናንን አልዋሽም። አሁንም ቢሆን ሰሊናንም ወዳታለሁ፣ ሄሮልንም ወዳታለሁ። ግን ደግሞ ነገሩን ማስተካከል ባለብኝ ታይም ማስተካከል ይችላል። አንተ ከሁለቱ ፍቅር እንዴት ሊይዝ ይቻላል? ያንን ነገር እኔ እንደ ፍቅር እኮ አንተ ፈልገህ የምታደርገው ነገር አይደለም። ስለዚህ ኖርማል ነው አገኘኝ። የሆነ መልካም ሳይድ አላቸው፣ ግን አሁን ላይ በደንብ እያየውን የሁለቱንም ማንነት ሄሮል እኔን በህይወት አትኖርም አጠፋለሁ እስከ ማለት ድረስ ከደረሰች ችግር የለውም። ግን እኔ ካርታውን አሁንም ቢሆን ልንገርህ በእኔ ስም ያለው አልሰጥም። ያንን ካርታ ልሰጣት የምችለው ስሜ ኖርማል ሲጸዳና ሰላም ያወራችብኝ የማይሆን ድርጊት የማይሆን ንግግር ያ ሲረጋገጥ ነው። እስኪ ናቲ አሁን የምነግርህ እሺ፣ አሁን የማይሆን ንግግር ያልከው ምን አውርታ ነው የማይሆን ነገር? እስኪ ውሸት ያወራችሁ ነው? ሰላም እርጉዝ ነኝ ብላለች አይደል? ከዚህ ውጭ ሌላ ነገር አለ ማለት? ሪካርድ አላደረኩም፣ አልዋሽ ሪካርድ አላደረኩም፣ ግን በጣም ብዙ ነገር አውርታኛለች በስልክ ሰላም። አዎ ሰላምም ተናግራኛለች። ግን የሄሮል ኖርማል በቴሌግራም ነው ቮይስ የላከችልኝ ዝታብኝ ማለት ነው። ካንተ ጋርም ተቀምጠን ዝታብኛለች። ገብቷል? እኔ ይኸውልህ ማሜ እኔ ምንም አላጣሁም። እኔ አንተ ተበዳይ ከሆንክ ማለት ነው ካንተ ጎን መሆን እንደምፈልግ ታውቃለህ። ይኸውልህ አንተ አሁን እያሰብክ ያለው እኔ ልክ ለነሱ እያገዝኩ እኔ እነሱን አላውቃቸውም አይደለም። ሁሉም ሰው ተሰሚነት ያለው ሴት ልጅ ናት የምትሰማው ማሜ። ማን ነው እኔን ሊረዳኝ የሚችለው? ሁሉም ሰው እየደወለ የሚዘተው እኔ ላይ ነው። አንተ እኮ ነው የቤቷን ካርታ ያዝከው ናት። ይኸውልህ ልንገርህ፣ ይሄ ቤት ይሁን ያለህበት ቤት የማንም አይደለም የራሴ ቤት ነው። ልንገርህ ምንም አላጣሁም እኔ። አገኘኸኝ ማሜ? ስላንተ ቤት አይደለም ናቲ። ኖ እኔ ምንም ያጣሁት ነገር የለም። ግን ስሜን ያጠፋችውን ስም እኔ እኮ ገና ከመግባቷ ነው ያ ነገር የተፈጠረው። ሁሉንም ነገር አስተካኪ ምን ያደርግልኛል? እኔ ማሜ ምንም እኮ ያደርግልኝም የሰው ሀቅ። ግን እዚህ ጋር እየተፈጠረ ያለው ነገር እሷ ጭራሽ እኔ እኮ ጀስት በሰዓቱ ተናድጄ አልሰጥሽም እንደው ብዬ ተናድጄ ወጥቻለሁ። ረግጫችሁ ተነስቼ ሄጃለሁ። ግን ይኸውልህ በትክክል ብታወራ እኔ ምንም አይጠቅመኝም። ገባህ? ግን አሁን ላይ በጣም እልህ ይዛኛለች እስከ መዛት ሁላ ማለት ነው። አንተ በህይወት አትኖርም እስከምትል ድረስ ገብቷል። እኔ አሁን ለህይወቴ እፈራለሁ። ምክንያቱም ህግ ቦታ እንኳን ብትሄድ ተሰሚነት ያላት እሷ ናት፣ ሴት ልጅ ስለሆነች። ማን ነው እኔን የሚሰማኝ? ለምን እውነትን ከያዝክ እኮ እውነቱን ማን ነው እየሰማኝ ያለው? እውነቱን እኔ አሁን አሰማለሁ። እየዛተች ያለችውን ቪዲዮ ይኸው አሰማለሁ። ይኸውልህ እኔ ምንም አይነት ነገር ሊሆን ይችላል። ይሄ ማን ነው የሚለው ሄሮል ይላል አይደል? ይኸው ላስጨምርልህ። ተሰማኛለህ ናቲ? አንተ ሰው ሆነ አንተ ወንድ ሆነ እኔ እጅን ታነሳለህ። አንተ እኔን በጥፊ ትመታኛለህ። አሳይሃለሁ። አላወከኝም ማለት ነው። እስካሁን የምታውቃት ሄሮልን አታውቃትም ጭራሽ። እኔ ሌላ ሰው እንደሆንኩ አሳያለሁ። ማን እንደሆንኩ ምን እንደሆንኩ ዝም ስላልኩ ለቤተሰቦቼ ለምናምን ማን ምን እንዳለኝ ቤተሰቦቼ ምን አይነት ሰዎች እንደሆኑ እኔ ማን እንደሆንኩ አሳይሃለሁ። ይሄንን ደግሞ በተግባር ነው ማሳይ። ዝም ስላልኩ ምናምን ስለምወድ በቃ ስላሳለፍነው መልካም ምንም የደለጥኩት ነገር የለም። ምንም ነገር የለም። ከዚህ በፊት የተላላክነው ሜሴጅ አለ። ንብረቴን እንዴት እንደምቀበል ከዚህ በፊት የተላላክነው አለ። ያወራነው ቮይስ ኖርማል በሰላም ማለት ሲኖር የነበረው ትደውልልኛለች፣ አላነሳም። ይኸው የደወለችው አለ እዚህ ጋር አላነሳም። ምክንያቱም ላፊ እየተነጋገረ ምትበላ ምትጠጣ ከሆነ እኔ ውሽ እስኪ ወንድ ከሆንክ ስልኬን አንሳ። ለምን ነው ስልኬን የምትዘጋው? እስኪ ወንድ ነህ እናት ወንድ ወልደሃለች፣ ስልኬን አንሳና እናውራ። ተገናኝተን ፊት ለፊት እናውራ። እኔ ላንተ ማንስ ከሆነ ይኸው አንድ ብቻ አይደለም ከአንድም ሶስት ነው ይላችሁ። ስትደውል አላነሳም። በጣም የንቀት ንግግሮችን ስትናገር የነበረው ቤቴን እከለክላለሁ ብለህ ማሰማት ካለብኝ አሰማለሁ። በደንብ አሰማለሁ እንዴ በደንብ አሰማለሁ ማለት የምን አዲስ አበባ በህይወት እንኳን አትኖራትም። እኔ ሞቼ ነው አንተ በእኔ ሬሳ ላይ ነው ተራምደህ የምትኖረው። እኔ በህይወት እያለሁ ቤቴን ከልክለህ የምትኖር መስሎሃል? እንታያለን። እኔ ሴት ልጅ አልተወለድኩም። እናቴ እኔን አልወለደችኝም። አሳያለሁ። ምክንያቱም ይኸውልህ አንተ እዚህ ጋር
የፋሚሊዎች ንብረት አለ፣ የራስህ የሚሆኑ ነገሮች እንዳሉ እያየው ነው። እኔ ባላውቅም በቃ ወጣት ነህ፣ ሰርተህ ማግኘት ትችላለህ። ብዙ ነገሮች ህይወት በዚህ አይገታም ታውቃለህ። ነገ ደግሞ አዲስ ቀን ነው። ሰው በህይወት ይሄዳል ይመጣል። ተረዳህ? ፈጣሪ እኮ ለአንተ ካላት ከሁለት አንደኛቸው አብሮ ይሆናል። እኔ ማሜ በጣም ማለት ሄሮል እንደዚህ አይነት ልጅ አልነበረች ጭራሽ ማለት ነው ስናወራ። ግን እሷም በእርግጥ ይህን ማንነቴ ላታውቀው ትችላለች። ከመጣችሁ አላፍ አንድ ነገር እስኪ በራስህ አስበው። በእሷ ቦታ ራስህን አድርገህ እዛ ሀገር ላይ ይቺ ልጅ ይህን ገንዘብ ለማግኘት ምን ያክል ላይፍ እንዳሳለፈች ማናችንም መገመትም ማሰብ አንችልም። ከባድ ነው አይኖ። ግን እኔ እኮ እዚህ ጋር አላጠፋውም አይደል? ንብረቷን አለ በእኔ ስም ነው ያለው። ያንን አውርተን ይሄው ንብረት ማጥፋት ቀላል ነው። በነገራችን ላይ ይሄ ንብረቷን አጥፍተህ ብትጠብቃት ይሄን ያክል አትጎዳም። እኔ እኮ አንተ እሷ እዚህ ስትመጣ ያገኘችው ምንድነው? ሌላ ሴት በሷ ያ ነገር እኔ አንደኛ አሁን ያን ድጋሚ ማሰብ አልፈልግም። ሁለተኛ ደግሞ እኔ ማሜ እውነቴን ነው የምነግርህ፣ የእውነት ነው የምልህ። እኔ ይህንን ነገር ልሰጣት እኮ እሰጣታለሁ እኮ ገብቷል። ግን እዛ ጋር የተናገረችው ንግግር ከአንተ ጋር ያን ነገር እስኪፈጠር ድረስ እንዴ ሞቼ ቢሆንስ የዛን ታይም ምንድን ነው የሚሆነው? አንደኛ ነገር ሰሊና እርጉዝ መሆኗ አልተጣራም። ሁለተኛ ነገር ደግሞ እቺ ልጅ በዛ ነገር ነው ዝም ብላ እንደዚህ እየተበሳጨች ያለችው። ወላውል አልፋ ቤተሰቦች ምን አይነት ሰው እንደሆነ አታውቅም። እንደዚህ ያስደርጋለሁ ይሄን ያክል ዛቻ የዛተች እንዴት ነው ታዲያ? እኔ ማለት እኔ ላይ ብቻ እንዴት ነው ነገሩ የሚሆነው? ለምንድን ነው እኔ ተሰሚነ አንተ ያልሰማኝ እውነት ኖሮኝ አንተ ያልሰማኝ እንዴት ነው ሌላ ግለሰብ እየሰማ ነው እየዛተችብኝ ያለች? ሁለተኛ ደግሞ እሺ ይሄንን ሰማ ይሄንን ትራን አንተ ባለህበትም ስታለች እኮ ያንን አይተኛል በዛው በቦታው የተቃራኒ እሺ ነው ትክክል። ግን እኔና አንተ ከባድ ጸብ ውስጥ ገብተናል። ሁለተኛ ደግሞ ማሜ አሁንም ቢሆን እዚህ ጋር በእኔና ባንተ ማል ትክክለኛ ጓደኝነት ስላለ ነው። አሁን በስትክክል አሁን ዝም በልና አስበህ ፍረድና ንገረኝ። ለምሳሌ እህት አለች። እህቱ ውጭ ሀገር ነው ያለችው። አንድ ጓደኛ አላት ከእናንተ ተደብቃ ልታገኘው መጣች። ግን ደግሞ ከመምጣቷ በፊት እናንተ ሳታውቁ ቤት ገዝታ በሱ ስም ነው ያለው። እስኪ አስበው አንተ ወንድሟ ብትሆን የዛች ሴት ምንድነው የምታደርገው? እኔ እኮ ያንን ነገር ያረጋት ትላለህ እንዴ? ኖ አይደለም። ንብረቱን እኮ እኔ እኮ ማሜ ንብረቱን አልሰጠም ያልኩበትን ምክንያት እኮ እየነገርኩ ነው። በቃ ይኸውልህ አሁን ናቲ የሚያስኬደው እንዴት እንደሆነ ታውቃለህ? የዚችን ልጅ ገንዘቧን ንብረቷን መለስ። ለምሳሌ ይሄን ነገር ስታደርግላት ስትደክም ከዛ ከዚህ ምናምን ስትል የትራንስፖርት ያወጣው ወጭ ካለ እሱን አይደለም ኖ ስለዛ አይደለም ማሜ ስለዛ እኔ ማሜ ላንተ የሚጠቅመን ነው። ፍቅር ሌላ ነው፣ የኛው ነገር ሌላ ነው። ለምሳሌ ይሄ ነገር ወደ ቤተሰብ ከሄደ ሌላ ችግር ነው። ምክንያቱም የእሷ ቤተሰቦችም ስለዚህ ካወቁ ዝም አይሉ። ምክንያቱም ንብረታቸው ነው፣ የልጃቸው ላብ ነው። ትክክል ነው እኮ ማሜ። እኔ እዛ ደክማ የደከመችበት እንደ ቀልድ እንደ ተራ እንደዚህ እንዲሆን አይፈቅዱም። እኔ እኮ ያ ንብረቷን እኮ አልሰጥም ያልኩበትን ምክንያት ማለት ነው ናቲ። ንብረቷን መልሰህላት ከዛ ፍቅር ምናምን የሚባለው ነገር ከዛ በኋላ ንብረቷን መልሰው ማሜ። አሁንም ቢሆን አንተን እዚህ ጋር የጠራሁት አንደኛ ይሄንን ማስረጃ ልነግርህ ላሳይ ላሰማ ነው። ሁለተኛ ካርታው የትም አልሄደም አለ እኔ ጋር። ሲቀጥል ደግሞ ይሄ ቤት የምኖርበት ከቤተሰብ የወረስኩትና እኔ በራሴ ለፍቼ ያገኘሁት ነገር ነው። ገባ አይደል? ኖ እኔ ምንም አጥቻ አይደለም። አሁን በጣም ብዙ ሰው እየደወለ ምንድን ነው የሚለኝ አንተ በሴቶች ገንዘብ እንደዚህ እየኖርክ ነው። በጣም ላፊ ዛቻ አትኖራትም በህይወት። ይኸውልህ እኔ ይኸውና ልነግርህ ነው። ኖ ንብረቷን አልመልስም ያልኩበትን ምክንያት ልንገርህ። ስሜ ጠፍቷል። በጣም እየተዛተብኝ ነው። ካንተ ስም ጋር እሷ አትገናኝም። ኖ ልነግርህ ነው። እሷ ባትመጣ ይኸውልህ ማም እኔ አንተንም አሁን እዚህ ጋር ጥፋተኛ ማደርግበትን ምክንያት ልንገርህ። ያ ቪዲዮ በዛን ታይም ዌልካም ለማለት ነው የተደረገው። ግን ሰሊና መጣች፣ ያ ግጭት ተፈጠረ። እውነታው ይውጣ ብለህ አንተ ያንን ሶሻል ሚዲያ ላይ አጋራ። በነገራችን ላይ እኔ በዛ ሰዓት እየተታለልኩ ነበር ሁኔታችሁን ሳይ ማለት ነው። እንደገና ፈራውና ወደኋላ ስል ፈጣሪ ደግሞ ሲያጋልጥ ሰሊና መጣች እና ደግሞ ማለት ነው የምነግርህ ነገር የሷ ህይወት ከሰሊናና ካንተ ህይወት ጋር አያገናኝም አይደል? ስለዚህ ይኸውልህ ባደራ መልክ አምናህ ነው ይቺ ልጅ አስበው። እኔ እኮ አሁንም እያልኩ ያለሁት ማሜ ቤቱን በአንተ ስም አድርጋ አሁን ይቺ ልጅ አፍ አውጥታ ንብረቴን ስጠኝ አለች። በቃ እኔ እኮ ንብረት ስለመስጠትና ለመስጠት አይደለም እየተዛተብኝ ያለው ዛቻስ ዛቻው እሷ ምንድን ነው ያለችው? ማሜ ይኸውልህ አንተም ማለት ነው ከኔ አጠገብ ሆነ ስማኝ፣ የኔን እውነት ስማኝ። እኔ አሁን መጥቻ አሳያለሁ፣ ካርታውን ሁሉንም ነገር አሳያለሁ። አስፈላጊ ከሆነ ማሜ አንተ ጓደኛዬን አምንሃለሁ አይደል? አስፈላጊ ከሆነ የካርከኝ ዕለት የኔና አንተ ነገር ያቆማል። ካርታውን ልሰጥ እችላለሁ ለአንተ ገብቷል። ግን ያንን ካርታ ለእሷ የምትሰጣት ከሆነ የዛን ያበቃል። ግን የኔ ስም ሰላም ተመርምራ እርጉዝ ከሆነች እኔ የፈለገውን ፍርድ ልቀበል ዝግጁ ነኝ። የፈለገውን ነገር ነው። እሺ ይኸውልህ አሁን እሺ ይኸውልህ አስጨርሰኝ ማሜ አስጨርሰኝ። እኔ ያ ነገር እኮ ሁለተኛ ደግሞ የዚች ልጅ ዛቻ ከምን ከማድረግ አይተናነስም። ገብቷል።
እሷን እኔ ምንም አልላትም፣ ምክንያቱም ያደርጋል። እንደዚህ ስሜታዊ ሆና ልትናገር ትችላለች። እንደዚህ አይነት ጸባይ ላይኖራት ይችላል። እሺ ናት፣ ይኸውልህ አሁን አንተን የምነግርህ ነገር እስኪ ቆራጥ ሁንና አንዷን ምረጥ ከሁለቱ። እሱን የማደርግበት ጊዜ አለ። ገብቷል? ኖ ማሜ፣ ይኸውልህ እሱን የማደርግበት የምወስንበት ጊዜ አለ። ገብቷል? ይኸውልህ እየቀለድኩብህ ሳይሆን ማለት ነው በቃ ከአስተሳሰቤ በላይ ሆነ ብዬ ነገር ታውቃለህ። እሺ ማሜ፣ እንዴት ሁለት ሴት እኩል ልታስኬድ ትችላለህ? ኖ እንደዛ እያደረግኩ አይደለም። አሁን ላይ ሁለቱንም በትክክል እያወሯቸው አይደለም። ከሁለቱም አንግል የሚመጣልኝ ዛቻ ነው። ገብቷል አይደል? እኔ እዚህ ጋር ሁለቱንም እንደዚህ ብዬ ክፋት ነገር ምናምን እኮ አላደረኩም። እንደምወዳቸው ነው አይደል ያወራሁት? ወይ የዚችን ልጅ ንብረት አልሸጥኩ አልበላው ምን አላረኩ። አስፈላጊ እኔ እሰጣታለሁ ካርታ እምሰጣት፣ ግን እውነታው ይጣራ። አንተ ደግሞ ምረጥ ከሁለቱ ለምትለኝ ይኸውልህ ማሜ በጣም እላፊ እየተሰደብኩ ነው። በጣም እላፊ ነገር እየመጣብኝ ነው። እሺ ይኸውልህ አሁን እኮ እላፊ ነገር ስድብ፣ ይሄ እኔ የሆነ ነገር ብሆን ሪስኩን ትወስዳላችሁ ማሜ። የእውነት እየፈራው ነው ለነፍሴ ማለት ነው። ማሜ ዛተብሽ ንገረኝ። አንደኛ ራሷ ሂሮል፣ ሁለተኛ ከሰላምም ዛቻ መጥቶብኛል። ግን የሰላምን ብዙ ጊዜ ትዝታለች። ገብቷል? የሆነ ትንሽ ጸብ ምናምን ሲኖርም ትዝታለች። ያንን ቀለል አድርጌ ልወስደው እችላለሁ። ግን ቤተሰቦች ምናምን ብለህ በጣም ብዙ ነገር ነው ያወራችሁ፣ አንተ ባለህበትም ጭምር ማለት ነው። ገብቷል አይደል? ስለዚህ አንደኛ ነገር ካርታውን አሁን መጥቻ ያሳያለሁ። እንደውም መጥቻ ያሳያለሁ ለምን እላለሁ እንዴ? ይሄ ማለት እንዳለብኝ አላውቅም። እሺ ምን ትላላችሁ? አሁን እኔ እኮ እኔ ስለ ካርታ አይደለም ኖ አይደለም። ይኸውልህ ማየት ትችላለህ። እዚህ ጋር የተለያዩ ዶክሜንቶች አሉ ማለት ሁሉንም ማየት ትችላለህ። ይኸው ኖ ይኸው ዲጂታል ካርታ፣ ይኸው ደረሰኞችን ላመጣልህ። አልተረዳኸኝም ታውቃለህ አላት። ማሜ ችግር የለውም አልኩህ። አንተ በስሜት ነው እየተጓዝክ ያለው። ኖ ማየት አለብህ ማሜ። ይኸው እኔ ሰላምን ቀርቻ እኮ ስማኝ፣ አዳምጠኝ። ይኸውልህ በእኔ ስም ስለሆነ አይደለም ማሜ። ይኸው ካርታውን ይዘህ መሄድ ትችላለህ። አሁንም ቢሆን ማለት ነው አንተ ፈልገህ ነው እንዲሆን የምፈልገው ናት። እኔ የምፈልገው ስሜ ይጣራልኝ፣ በቃ ስሜ ንጹህ ይሁንልኝ ማሜ እባክህ። ይሄ ነገር እስከሚሆን ድረስ እሷስ እሺ ሄራል ምን ትሆን? ኖ ቤት ውስጥ እኮ ነው ያለችው አይደል? ቤት ውስጥ ነው ያለችው። ቤት ውስጥ አይደል ያለችው? ኖ ማሜ ይኸውልህ ቤት ውስጥ ነው ያለችው አይደል? ያ ቤት እቺ ልጅ ይኸውልህ ወይ ካንተ አልሆነች ወይ ኖ ይኸውልህ አሁንም ቢሆን እኔ ሄሮልን የፈለገ ያክል ብትናገር ወዳታለሁ። ሰሊናንስ ሁለቱን ነው የምትወደው ማሜ። ሰላምንም አልጠላትም። ኖ ማንም ምንም ሊለኝ ይችላል። ገብቷል? በዚህ ጉዳይ ሁለቱን ወደድክ ብሎ ማንም ምንም ሊናገረኝ ይችላል። እሺ ለትዳርሳ የትኛዋን ልታገባ? እሱን ማሜ የማስብበት ነገር ነው። ገብቷል አይደል? ግን አሁን የሁለቱንም ማንነት እያየው ነው። ኖ እኔን በዚች በትንሽ ነገር በርግጥ ትልቅ በጣም ለሷ በጣም ትልቅ ነገር ነው። ምክንያቱም ለፍታ ያመጣችው ነገር ነው። ግን ያንን ንብረቷን ምንም አላደረኩም አለ ያ ንብረቷ። እሱን እኮ ይኸውልህ ሳላደንቅልህ አልቀረሁም። ጎበዝ ነህ በስተክል። እኔ እሱ ሳይሆን እውነታውን ሁሉም ሰው የሚፈርደው እኔ ላይ ነው። ገብቷል አይደል? ሁሉም ሰው የፈረደ ያለው እኔ ላይ ነው። ሁሉም ሰው የፈረደብህ እውነታው አንድ በአንድ ሴት ላይ ሌላ ሴት መደረብ፣ ሁለተኛ ደግሞ ተመልከት እርጉዝ ሌላ ልጅ እያለች ከሷ ላይ እርጉዝ መሆኗን ማን ያወቅ? እርጉዝ አረብ ሀገር አዳምጠኝ። ከአረብ ሀገር ጭራሽ ብር ልካ ቤት ገዝተህ እዚህ ጠርተሃት ሌላኛው ጋር ስትኖርበት የነበረው ቤት ውስጥ ይዛሃት መምጣት። እሺ ይኸውልህ ሁለት ሴት ስታጫውት ደግሞ ብዙ ኢትዮጵያዊ ይሄን ነገር አይደግፉም። ምክንያቱም ይሄ በደል ስለሆነ አሁን ላይ የተሰራ ያለ ግፍ ነው። ከእንደዛ ነው የሚቆጠረውና እኮ ያ ነገር ትክክል ነው። ግን ማሜ አሁንም ቢሆን አንተ እንድትሰማኝ እኮ የምፈልገው ነገር ማሜ የሚጸዳ የሚባለው እንዴት እንደሚጸዳ ታውቃለህ? ሲጸዳ አንተ አንደኛ በክብር ያምና የሰጠችን ነገር አንተ ታምነህ መመለስ። ከዛ የሰሊና ጉዳይ በነገራችን ላይ ውስጥ ላይ ያለውን ሀሳብ እኔ አላውቅም፣ ፈጣሪ ነው የሚያውቀው በጣም። ስለዚህ አንተ ሰው ስላወራ ምን አገባ? ኖ እውነት ካለ እኔ የፈለገ ሰው ቢጫጫ ምን አገባ? ስለ ሰው መንጫጫት አይደለም። አሁን ላይ ያለውን ዘመን በደንብ አውቀዋለሁ። እኔ ለቤተሰቦቼ መኖር እፈልጋለሁ። ገብቷል አይደል? እንደዚህ አጠፋለሁ፣ እገላለሁ። ሰምታል፣ በደንብ ሰምታል እኮ እሱ ነገር ልንገርህ። እኔ በኔ ይሁንብህ የቤቱ ካርታ መልስላትና ያን ስሜ መጀመሪያ ይስተካከል ማሜ። ኖ አይሆንም። ስሜ ይስተካከል።
ገብቷል። አንተም እዚህ ውስጥ እንድትገባ አልፈልግም። አንተንም የሆነ ነገር ውስጥ ይዤ መግባት አልፈልግም። ስለዚህ ይሄን ካርታ አስፈላጊ ከሆነ አንተ ጋር መያዝ ትችላለህ ማሜ፣ አሁንም ቢሆን ማለት ነው። ሲቀጥል ደግሞ ማሜ እኔ ሰላም ትመርመርልኝ፣ በቃ ሰላም እንድትመረመር እፈልጋለሁ። አለቀ። ሰላም ትመርመርና የእውነት ቆዳ ውስጥ የኔ ልጅ ካለ በቃ ከዛ በኋላ እኔ ችግር የለውም ማሜ። የዛኔ እኔ ጥፋተኛ ከሆንኩ የፈለገው ይምጣ እቀበላለሁ፣ የዛኔ ማለት ነው። ግን እዚህ ጋር ምንም እርጉዝ ነኝ አለች። እሺ ወላሁላ ለአንተ እንደማወራ አልነበር እንደ ተናገረችው ማሜ እንዴ? እሺ ናቲ እኔ አሁን ታውቃለህ እንዴ? እሺ በቃ ወይ እኮ አንተ ሴቶቹን አልፈልግም አላልክ፣ ሁለቱንም ትፈልጋለህ፣ በዛ ላይ ይጣራል ትላለህ። እሺ የትኛው ይኸውልህ የሆነ ታይም ላይ ከሰላም ጋር ነበር። ለምሳሌ ከሁለቱም ጋር ከተለያየ ይጣራልኝ እውነታው ንጹህ መሆን ትላለህ። ግን ሁለቱንም እየፈለክ ኖ ማሜ ይኸውልህ ሁለቱ መራቅ አትፈልግም። እኔ አሁን የራሴ እምነት ልንገርህ፣ ከሰላም ጋር ነበርኩ አይደል? እሷን ሄሮልን ማውራት የነበረው ደግሞ በቪዲዮ ኮል ምናምን ነው። በጣም እናወራለን። ከሰላም ጋር የሆነ ታይም ላይ ብሬክአፕ በነበርን ጊዜ ከሄሮል ጋር በጣም ተዋደድን። እሺ ገብቷል አይደል? ሶ ከሄሮል ውጭ ስለሆነች ያንን ነገር ኤክስፔክት አላደረኩም። ኖ ኤክስፔክት አላደረኩም ትመጣለች ቢሄሮልን። ከዛ ከሰላም ጋር አብረን ነው ከሰላም ጋር ባለን ጊዜ እሷ እንደምትመጣ ልመጣ እንደሆነ ተናገረች። ሶ ልትመጣ ስለነበር ሰላምን መራቅ ጀመርኩ እኔ። ገብቷል? እቺ ልጅ ላስከፋት አልፈልግም፣ ሰላምንም ላስከፋት አልፈልግም። ድንገት እሷ መጣች፣ ያ ነገር ተፈጠረ። ማሜ ምን ላድርግሽ እኔ እንዴ? ማንም እኮ ምንም የሰማኝ ሰው የለም። አሁን ላይ እኔ ሰላም ትመርመር ሌላ ነገር እኔ አሁን አንተን እዚህ ጋር የጠራሁት አንደኛ ይሄንን ላሳይ፣ ሁለተኛ ብዙ ዛቻ የደረሰብኝ እንደሆነ ልናገርና ሶስተኛ ሰላም ከተመረመረች በኋላ ያንን ነገር ውጤቱን ካየው በኋላ የእውነት የኔ ልጅ ከሆነ እኔ የፈለገውን ያክል ቅጣት ለመቀበል ዝግጁ ነኝ። ሰላም ልጅ ያንተ ከሆነ ትርቃታለህ? እንዴት አርቃትም? ልጁ የኔ ከሆነ አርቃትም ሰላምን። እሺ ልጅ ውስጧ ከሌለ ትርቃታለህ? አዎ ርቃታለሁ። እርግጠኛ ነህ? አዎ እሱን ትመርመር። እየዋሸ ነው በቃ። አልዋሽም። ትመርመር መጀመሪያ ትመርመር። ሰላም ልጁ ያንተ ከሆነ ሰላምን ቀርበህ ሄሮንን ትርቃታለህ? አላቅም። ይሄን አሁን ማሜ እኔ እኮ አንተን የጠራው ለዚህ አይደለም። አየህ ይሄ አቋም የለህም ታውቃለህ። ኖ አይደለም። ይኸውልህ ልርቃት እኮ እችላለሁ፣ ግን ኖ ማሜ ሰላም ሆዷ ውስጥ ልጅ ካለ ሄሮልን ርቃታለሁ። ልንገር ሰላም ሆዷ ውስጥ ልጅ ካለ፣ ሰላም ሆዷ ውስጥ ልጅ ከሌለ ግን ሄሮልን አልርቃትም መቼም። ምነግርህ ነገር ማለት ነው። ሁለቱንም አድርቃቸው። እሺ ለማንኛውም ናቲ ኖ እኔ እረዳሃለሁ። ይሄንን ነገር የቤቱ ካርታ ነኝ በሷ ላይ ሌላ መጥፎ ነገር እንደማታረግ እርግጠኛ ነኝ። አለቅ። ይሄው ሙሉ ማየት ትችላለህ። የራሴንም ላሳይ ይችላል። ይሄው ናቲ እኔ ላንተ ስለማስብ ነው። አንተ ነገ የሆነ ነገር ቢያደርጉ የሆነ ነገር ብትሆን ጥሩ አይደለም። ተረዳኛ። ቤተሰቦች አሉ ይጎዳሉ። እንደዚሁም ደግሞ አንተ ሰው ላይ ግፍ ከሰራ ነገ አንተ ላይ ተመልሶ አለመምጣቱን ምንም ማስተር ትክክል ነህ እኮ ግን እኔ ምንድነው ደግሞ ናቲ ይኸውልህ ሌላው ደግሞ በቃ ሴቶቹ እንዳትጎዳቸው ማለት ሆነ ከሁለቱ ህይወት መራቅ። እኔ ማንን የጎዳሁት ገባ? ከማንም በላይ ራስህን ታውቃለህ። በራስህ መተማመን ካለ የፈለገ ሰው አወራ ዛተቢ ብለህ ልትሸበር አይገባም። እኔ እኮ እኔ የምፈልጋቸው ቤተሰቦች አሉኝ፣ የሚፈልጉኝ ቤተሰቦች አሉኝ። እውነት ካለ ምን ትሆናለህ ማለት ድንገት አሁን ወጥቼ ስገባ የሆነ ነገር ቦንስ ለምንድን ነው ሴቶችን ብቻ የምትሰማው? ትይዛለህ እኮ ናቲ። ወሰደው ያዘው አንተ ጋር ማሜ። ለሷ ስጣት ሪጋኒ ምን ያለ ለሷም ወሰደች፣ ንብረቱን ተቀበለች አይደል? የሷ ንብረት የኔ እኮ አይደለም ማሜ፣ እኔ እኮ አይደለም ይሄ አገኘኝ። ይሄ እኔ አይደለም። ስጣት በሷ ስም አዞርላት ነው። ድብና አድርጌ አዞርላታለሁ። ማዞርላት ግን ሰላም እርጉዝቱን አትሁን ይጣራ። እኔ ቃል ልግባል ይሄን አርገህላት አንተ ላይ ምንም ነገር ከደረሰ ይሆናል። ከሞት በኋላ ምንድነው አንተ ምን ልታረግልኝ ነው? ሚዲያ ላይ በሆነስ ማሜ አሁን አንተ ወደ ቤት ትሄዳለህ። እኔ የሆነ ነገር ላደርግ ስወጣ የሆነ ነገር ቢደርስብኝስ ምንድነው የምሆነው? መሰል ነገር ነው የምታወራው። እሺ ለማንኛውም ኖ ያንን ነገር ማወቅ አለብህ ማሜ። ምክንያቱም ሴቶች ብቻ መሰማት የለባቸውም ማሜ። በቃ እኔ የፈለገ ነገር ልጠይቅ ይችላል። እኔ ያስከፋው ነገር ካለ ኖ አንተ ያስከፋኝ ነገር አይደለም ማሜ ያደረኩት። ምክንያቱም በዛ ሰዓት ከጎንህ ብሆን እጎዳሃለሁ እንጂ አልጠቅምም። ተረዳ? አይ ሰው መረዳት ጓደኛ ማለት ይሄ ማለት አንተ ስትዋሽ ለውሸት ተጋላጭ የሚያደርግ ወይ ደግሞ ለመጥፎ ማሜ አልዋሸውም። እኔ ይዋሹ አይደለም ስትሳሳት የሚያስተምር የሚነግር ነው ጓደኛ ማለት። ለማንኛውም እኔ ልሂድ፣ ደውልልኝ። ሽናት ይመሽቷል። ፊትራ ሰዓት ነው። ተረጋጋና ለማንኛውም ችግር የለውም ማለት አትጨናነቅ፣ ይስተካከላል። ብቻ እስኪ ለመቁረጥ ወሰን ቆራጡን የምርናት አንዳንዴ ማለት እሺ ብቻ አይዞ በቃ አይዞ ናቲ። እሺ ሌላ የከፋ ነገር አለ? እኔ አስከፍቻለሁ? ችግር የለውም ችግር የለውም በቃ አይዞ በቃ
በቃ አይዞህ ይኸውልህ ናቲ ይኸውልህ ምንም ነገር ከመጣ እኔ ጓደኛ አይደለሁ ከጎን ነኝ አለው በቃ ይሄ ይስተካከላል እሺ በቃ ተረሽ ቪዲዮ ላኩ